ምክንያቱም በር ለማሰራት ታስባችሁ ነገር ግን እስከነመቃኑ ወጪው መሸፈን ከከበዳችሁ መቃንላው ላይ የተመታ ቤት ከሆነ ያላችሁ በሩን ብቻ ማሰራት ትችላላችሁ፣ ተከፋቹን ማለት ነው። እና እንግዲህ ዛሬ ይዤላችሁ የመጣሁ ተከፋቹን ብቻ ያዘችን እህታችንን በር ነው። እንግዲህ እንደምታዩት ዙሪያውን መቃኑ የተመታለት ነበርና እኛ ደግሞ ተከፋቹን በኤምዲኤፍ ነው የሰራ ነው። እንግዲህ ብዙ ጊዜ እስከነ መቃኑ በኤምዲኤፍ እንሰራለን የሚሉ ሰዎች ስላሉ ያንን እንዳትጠቀሙ። ምክንያቱም መቃን ላይ ኤምዲኤፍ አያስፈልግም። ወደ ታች ከመሬት ጋር ግንኙነት ስለሚኖረው ቤት በምትወለውሉና በምታጸዱ ሰዓት ላይ ፍሳሾች እያረዘረዙ እርጥበት ስለሚፈጥሩበት ያንን ባትጠቀሙ አሪፍ ነው። ተከፋቹ ግን ከመሬት ጋር ምንም አይነት ግንኙነት ስለማይኖረው እንደዚህ በሚያምርና ጽድት ባለ መልኩ ማሰራት ትችላላችሁ። ምክንያቱም ዋጋውም ቅናሽ ነው፣ ማቴሪያልነቱም ጽድት ያለ ማቴሪያል ስለሆነ አሪፍ ስራ ይሆንላችኋል። እንግዲህ ይሄ ቪዲዮ ሲደርሳችሁ ላይክ ማድረግ እንዳትረሱ፣ ሼር እያደረጋችሁ ለሚፈልጉ ሰዎች አድርሶልኝ። ማዘዝ ስትፈልጉ ስክሪን ላይ ባለው ስልክ ቁጥር